ኒኮሎ ማካቬሊ በአንድ ወቅት እንዲህ ብሎ ነበር። ምሽት ሲሆን ወደ ቤቴ ገባለሁ፣ የጭቃና የቆሻሻ ልብሴን አውልቄ የንጉሥ ልብሴን እለብሳለሁ። ከዚያም ጥንታዊ መጽሐፍትን እከፍታለሁ፣ ከታላላቅ ሰዎች ጋርም እወያያለሁ። ይህ ክረምት ለእናንተ ምንድን ነው? ዝም ብሎ ብርድና ጫጫታ ወይንስ ከታላላቅ አሳቢዎች ጋር የምትገናኙበት ምስጢራዊ መድረክ? አብዛኛው ሰው በዝናቡ ምክንያት ቤቱ ተዘግቶበት ሲጨነቅ፣ አንተ ግን የአእምሮህን ቤተ መንግሥት የምትገነባበት ጊዜ ነው። መጽሐፍ ማለት ወረቀት አይደለም። መጽሐፍ ማለት በአንድ ሰው አእምሮ ውስጥ ያለን ስልትና ጥበብ ወደ አንተ ነፍስ ማፍሰሻ ድልድይ ነው። ዛሬ በዚህ ጥልቅ ቪዲዮ ተራ ተከታይ መሆንህን አቁመህ እንደ ንጉሥ እንድትሆን የሚረዱህን በክረምቱ ዝምታ ውስጥ ልታነባቸው የሚገቡ የሥነ ልቦና መሳሪያዎችን ጠቁመሃለሁ። እነዚህ መጽሐፍት ታሪክን የቀየሩ፣ ግርማ ሞገስን የሚገነቡና ሰውን የመረዳት አቅምን የሚያሳድጉ ናቸው። ዝናቡን የጥበብ ምንጭ ለማድረግ ተዘጋጅተሃል? የመጀመሪያው መሳሪያ The 48 Laws of Power በሮበርት ግሪን የተጻፈ ነው። ይህ መጽሐፍ በሀገራችን የሴረኞች መጽሐፍ ሊባል ይችላል። ነገር ግን ማካቬሊያዊ እይታ ካለህ ይህ መጽሐፍ ሰዎችን የመረዳትና ራስን የመከላከያ ጋሻ ነው። ለምን ይህን መጽሐፍ በዚህ ክረምት ታነባለህ? ምክንያቱም ዓለም የምትመራው በሕግ ብቻ ሳይሆን በኃይል ሚዛን ፓወር ዳይናሚክስ ጭምር ነው። ይህ መጽሐፍ ዝምታህ እንዴት ኃይል እንደሚሆንህ፣ ዝናህን እንዴት እንደምትጠብቅና ተንኮለኞችን እንዴት እንደምታሸንፍ ያስተምርሃል። በክረምቱ ቅዝቃዜ ውስጥ ሆነህ የሰዎችን ድብቅ ባህሪ ስታጠና፣ መስከረም ሲጠባ ማንም ሊያታልልህ የማይችል ቀበሮ ሆነህ ትወጣለህ። ሁለተኛው መሳሪያ ሜዲቴሽንስ በማርከስ ኦሪሊየስ የተጻፈ ነው። ማርከስ ኦሪሊየስ የሮማ ንጉሥ ነበር። ነገር ግን መጽሐፉን የጻፈው በጦርነትና በጭንቅ መሃል ሆኖ ለራሱ በሰጠው ምክር ነው። ይህ መጽሐፍ ስቶይሲዝምን ያስተምርሃል። በሀገራችን ትዕግስት የምንለው ነገር ግን ይበልጥ ጥልቅ የሆነ አእምሮህን የመግዛት ጥበብ ነው። ዝናቡ ሲዘንብና ሁኔታዎች ሲበላሹ እንኳ እንዴት እንደማይበገር ተራራ መቆም እንደምትችል ይነግርሃል። ራስህን መግዛት ከዓለም ትልቁ ስልጣን መሆኑን የምትረዳው በዚህ መጽሐፍ ነው። ክረምቱ የአእምሮህ ማረፊያ ሳይሆን የማጠንከሪያ ላብራቶሪ ይሁን። ሶስተኛው መሳሪያ የሰው ልጅን ባህሪ የሚተነትን መጽሐፍ ነው። ቲንኪንግ ፋስት ኤንድ ስሎ በዳንኤል ካህማን የተጻፈ ድንቅ መጽሐፍ ነው። ለምንድነው ሰዎች የሚቀኑብን? ለምንድነው በስሜት የምንመራው? ይህ መጽሐፍ የልቦናህን በር ይከፍተዋል። ሰውን ማንበብ ከቻልክ ግማሽ ውጊያን አሸንፈሃል። ማካቬሊ እንደሚለው ሰዎች እንዲሆኑ ከምንመኘው ይልቅ እንደሆኑት መረዳት ለስኬታችን ቁልፍ ነው። ይህንን ክረምት ሰውን የማጥኛ ጊዜ አድርገው። ውድ የውስጥ መስታወት ቤተሰቦች፣ መጽሐፍ ማንበብ ጊዜ ማሳለፊያ አይደለም። መጽሐፍ ማንበብ ነፍስን ማስታጠቅ ነው። በዚህ ክረምት ቢያንስ አንዱን መጽሐፍ አንብበህ ለመጨረስ ለራስህ ቃል ግባ። አንድ ነገር ላሳስባችሁ፣ ቪዲዮዎቻችንን ከሚያዩ ሰዎች ውስጥ 93% የሚሆኑት ሰብስክራይብ ሳያደርጉ ነው የሚመለከቱት። ይህ ማለት ዕውቀቱን እየወሰዳችሁ ቢሆንም የቤተሰባችን አባል ለመሆን ግን አልወሰናችሁም ማለት ነው። ማካቬሊ እንደሚለው ለስኬትህ የሚጠቅሙህን ሰዎች መደገፍ አንተን ነገ ለታላቅ ስልጣን ያዘጋጅሃል። ይህ የንቃት ጉዞ እንዲቀጥልና ለብዙዎች እንዲደርስ ሰብስክራይብ በማድረግ የለውጡ አካል ሁኑ።